ቲክቶከሩ ጆን ዳንኤል የኢትዮጵያ አየር መንገድና ሰላም ቤተሰቦቼ፣ ባሳለፍኩት የአንድ አመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በአንድ አመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። ቲክቶከሩ ጆን ዳንኤል የኢትዮጵያ አየር መንገድና መላ ኢትዮጵያውያን ህዝብ ይቅርታ ጠየቀ። ቲክቶከሩ ጆን ዳንኤል እንግዲህ ከአንድ አመት 4 ወር እስር በኋላ ከእስር ተለቆ በዛሬው ዕለት እንግዲህ በቲክቶክ ላይ የመጀመሪያ ቪዲዮውን ሰርቷል። እናም በቪዲዮ ላይ እንዳለው አንዲት ያልታሰበ ቅጽበት እንግዲህ ህይወቴን ወደ አልታሰበ ነገር ቀየረችው። እናም አንዳንዴ በህይወታችን ውስጥ ጥቃቅን የምንላቸው ነገሮች ህይወታችንን ወደ አልተፈለገ ነገር ይጨምሩታል። እኔም ባጠፋው ስህተት 1 አመት ከ4 ወር በላይ እንግዲህ በእስር ቆይቻለሁ። እናም አሁን ላይ ተምሬበታለሁ። ካሁን በኋላም ሀገሬንና ህዝቤን የሚጠቅም ስራ ብቻ ነው የሚሰራው። እናም ላጠፋው ጥፋት የኢትዮጵያ አየር መንገድ እንዲሁም የኢትዮጵያ ህዝብ ይቅርታ ያደርግልኝ በማለት እንግዲህ ቲክቶከሩ ጆን ዳንኤል በዛሬው ዕለት ተናግሯል። አላቋረጥ ጀምሬ ሰላይ ላይፌን ቀይሬ እንዲህ ነበር ካላልኩኝ ከትላንት ተተምሬ ሰው ቢያወራ ስለኔ መሽግድ ሰጥቶኝ እኔ አላቅም መዛት መብራራት ስራ ነው ምስክሬ የወረስኩት ነው ከአባቴ ይህን። ሰላም ቤተሰቦቼ፣ ባሳለፍኩት የአንድ አመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በአንድ አመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። ቲክቶከሩ ጆን ዳንኤል የኢትዮጵያ አየር መንገድና መላ ኢትዮጵያውያን ህዝብ ይቅርታ ጠየቀ። ቲክቶከሩ ጆን ዳንኤል እንግዲህ ከአንድ አመት 4 ወር እስር በኋላ ከእስር ተለቆ በዛሬው ዕለት እንግዲህ በቲክቶክ ላይ የመጀመሪያ ቪዲዮውን ሰርቷል። እናም በቪዲዮ ላይ እንዳለው አንዲት ያልታሰበ ቅጽበት እንግዲህ ህይወቴን ወደ አልታሰበ ነገር ቀየረችው። እናም አንዳንዴ በህይወታችን ውስጥ ጥቃቅን የምንላቸው ነገሮች ህይወታችንን ወደ አልተፈለገ ነገር ይጨምሩታል። እኔም ባጠፋው ስህተት 1 አመት ከ4 ወር በላይ እንግዲህ በእስር ቆይቻለሁ። እናም አሁን ላይ ተምሬበታለሁ። ካሁን በኋላም ሀገሬንና ህዝቤን የሚጠቅም ስራ ብቻ ነው የሚሰራው። እናም ላጠፋው ጥፋት የኢትዮጵያ አየር መንገድ እንዲሁም የኢትዮጵያ ህዝብ ይቅርታ ያደርግልኝ በማለት እንግዲህ ቲክቶከሩ ጆን ዳንኤል በዛሬው ዕለት ተናግሯል። አላቋረጥ ጀምሬ ሰላይ ላይፌን ቀይሬ እንዲህ ነበር ካላልኩኝ ከትላንት ተተምሬ ሰው ቢያወራ ስለኔ መሽግድ ሰጥቶኝ እኔ አላቅም መዛት መብራራት ስራ ነው ምስክሬ የወረስኩት ነው ከአባቴ ይህን ቀብራራ ኩራት።